ቀን 2 በስልክ የሚመራ ትዳር መተማመንን እንዴት እንገነባለን? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ እህቶቼ በ30 ቀናት የለውጥ ጉዟችን ዛሬ በሁለተኛ ቀን ተገናኝተናል። በትላንቱ መግቢያ ቪዲዮ ላይ ለሰጣችሁኝ አስተያየትና ማበረታቻ ካላህ ቀጥሎ እናንተን በጣም አመሰግናለሁ። ዛሬ የምነጋገረው እያንዳንዳችሁ ልብ ውስጥ ስላለው ትልቅ ጭንቀት ነው። እኔ እዚህ አረብ ሀገር እየለፋሁ ባለቤቴ ሀገር ቤት ሆኖ እንዴት ነው ትዳራችንን በስልክ ብቻ የምናቆየው የሚለውን ጥያቄ ብዙዎቻችሁ እንደሚያሳስባችሁ አውቃለሁ። ርቀት አካልን እንጂ ልብን መለየት የለበትም። ዛሬ ይህን መተማመን እንዴት እንደምናጸና እንመካከራለን። የርቀት ትዳር ፈተናዎች። እህቶቼ በስደት ስንሆን የምንሰማው ድምጽ ብቻ ነው። አንዳንዴ ስንደውል ስልኩ አይነሳም፣ ሌላ ጊዜ ደግሞ ቢዚ ይሆናል። በዚህ ሰዓት ሰይጣን ወደ አእምሯችን መጥቶ ጥርጣሬን መዝራት ይጀምራል። ከማን ጋር ያወራ ይሆን? ለምን ዘጋብኝ? የሚሉ ሐሳቦች በውስጣችን ንዴትና ጭንቀትን ይፈጥራሉ። ነገር ግን ማወቅ ያለብሽ ነገር አንቺ እዚህ ማዳም ቤት በስራ እንደምትጠመጂ ሁሉ እሱም ሀገር ቤት የራሱ ስራ፣ ማህበራዊ ህይወትና ኃላፊነት ሊኖረው እንደሚችል ነው። በጥርጣሬ የታጀበ ስልክ መደወል በትዳር ውስጥ ያለን ፍቅር ቀስ በቀስ እየገደለ ይሄዳል። ታዲያ መተማመንን እንዴት እናሳድግ? እነዚህን 3 ነጥቦች በተግባር ሞክሯቸው። አንደኛ፣ የጥራት ጊዜ። በምትደውሉበት ሰዓት ስለ ኑሮ ውድነትና ስለ ስራ ድካም ብቻ አታውሩ። ዛሬ ናፍቀኸኛል፣ ስለ ትዳራችን ጥሩ ህልም አይቻለሁ የሚሉ አነቃቂ ቃላትን ተጠቀሙ። ንግግራችሁ የናፍቆት እንጂ የምርመራ መሆን የለበትም። ሁለተኛ፣ ግልጽነትና ትዕግስት። የሆነ ነገር ቅር ካሰኘሽ በንዴት ስልኩን ከመዝጋት ይልቅ ረጋ ብለሽ እንዲህ ስታደርግ ተሰምቶኛል፣ ለምን እንደሆነ ብትነግረኝ ደስ ይለኛል በማለት ጠይቂው። ሶስተኛ፣ ዱዓ። የሰው ልብ የሚቆጣጠረው አላህ Subhanahu Wa Ta'ala ነው። በስጁድሽ ላይ ያ አላህ የባለቤቴን ልብ ጠብቅልኝ፣ በመካከላችን መተማመን ስጥ ብለሽ መለመንን አትርሺ።